ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። እስከዛሬ ብዙ ቪዲዮዎችን ለቅቄያለሁ። ነገር ግን ሰብስክራይቤ እያደገ አይደለም። ይህን ቻናል ሰብስክራይብ ካላደረክ ሰብስክራይብ በማድረግ ቪዲዮውን እንዲጀምር እጠይቃለሁ። ዛሬ ይዤ የመጣሁት ሐሳብ ከብዙ ሰዎች ህይወት ተምሬ ወይንም በብዙ ሰዎች ህይወት ውስጥ አይቼ ስኬታማ በሆኑ ሰዎች ህይወት ውስጥ አይቼ እኛም ዛሬ ይጠቅመናል ወጣቶች ሴልፍ ቢልዲንግ ለማድረግ የሚፈልግ ወጣት ይረዳዋል ብዬ ያሰብኩትን አንድ አጭር ሐሳብ ወደ እናንተ ይዤ መጥቻለሁ። ይህም ሐሳብ ምንድነው? ነገ ትልቅ ደረጃ መድረስ የሚፈልግ የሆነ ዓላማ ያለው ወጣት ምን አይነት ጓደኛ ሊኖረው ይገባል የሚለውን ሐሳብ ላካፍልላችሁ ነው። ምን አይነት ጓደኛ ሊኖረው ይገባል ደግሞ ምን አይነት ጓደኛ ሊኖረው አይገባም የሚለውን እናያለን ማለት ነው በዚህ ቪዲዮ። በመጀመሪያ ደረጃ በህይወቴ ዓላማ ከሌለ አቅጣጫ ትስታለህ። ዓላማ ሊኖር ይገባል። የሆነ አቅጣጫ እንድትሄድ በቃ ዓላማ ያስፈልጋል። አንተ ዓላማ ያለህ ወጣት ከሆንክ ከእንደዚህ አይነት ጓደኛ መራቅ አለብህ። በቃ ዓላማዬን ከማይደግፈው ከአንተ በእውቀትም በሁሉ ነገር ከሚያንሰው ለምንድነው ይሄ አሁን ንቀት ወይንም እንትን ሆኖ አይደለም። ከእርሱ ጋር ስትውል በቃ ጓደኛዬን ትመስላለህ የሚባል አባባል አለ። የምትጠቅመው ነገር አይኖርም። ከአንተ ታች ከሆነ በእውቀትም ከአንተ ታች በቃ በብዙ ነገር ከአንተ ታች ከሆነ የምር አያስፈልግም። በቃ አንተ እንደዚህ አይነት ጓደኛ መራቅ አለብህ። ሌላ ደግሞ በነገዬ ላይ ነገ አሳካለሁ ብለህ ባሰብከው እቅድ ላይ ኔጋቲቭ ነገር የሚያወራ በቃ አታሳካውም አትችለውም የሚለውን ቃላት የሚያወጣ ጓደኛ ካለ በቃ ዛሬውኑ አቁመው። ያንን ጓደኝነት አይጠቅምህም። ለምን? ይገልሃል። ዓላማ ቢስ እንድትሆን ተስፋ እንድትቆርጥ የሚያደርግ ጓደኝነት ነው ዓላማ። ሌላ ደግሞ እቅድ የሌለህ ከሆነ በቃ ዛሬ እንብላ፣ ዛሬ እንጨርስ፣ ዛሬ እንጠጣ፣ እናጥፋ፣ ክለብ እንግባ ምናምን የሚል ዛሬን ብቻ የሚያስብ ጓደኛ ካላችሁ የያዝ ጓደኝነት ዘላቂነት የለውም። ትምህርትም የምታገኘው ነገር የለም። አንተ ዓላማ ካለ አንተ እቅድ ካለ ያን ጓደኝነት ማፍረስ አለብህ፣ ማቆም አለብህ። ማንም ቢሆን ማንም ዓላማዬን የሚደግፍ የሚጠቅም ነገር ከሌለው ምንም አይጠቅምህም። የምር ብዙ ፖድካስቶችን አይቻለሁ። ብዙ የስኬታማ ሰዎች ታሪክን አዳምጫለሁ። ነገር ግን እንደዚህ አይነት ማይጠቅም ጓደኛ ለምሳሌ በኢትዮጵያ ቁጥር 1 ነው መሰለኝ ዩቲዩበር እሸቱ መለሳ የሆነ ጊዜ ተከራይቶ ይኖሩ ነበር ከ6 ልጆች ምናምን ጋር። ከዛ ምን ሆነ? በቃ እሱ ዝም ብሎ ያወራል። እኔ አሜሪካ ሄጄ እንደዚህ ሆሊውድ ላይ ገራሚ ፊልም እንደዚህ ዳይሬክተር ሆኜ ምናምን ስል ሲናገር አንተ ዝም ብለህ ህልም ማይሆን ነገር አታውራ ምናምን ይላሉ። ነገር ግን አንዱ እሱን የሚደግፈው አለ። ከዛ እሸቱ አሰበ። በቃ የሆነ ምን አለ? እዛ ዳዊት ድረምስ ላይ ቀርቦ ነው እንትኑን እያወራ የነበረው። ምን አለ? ከንግግሩ በኋላ አንድ የሚደግፈው ጓደኛ ነበረው ከነሱ ከሁሉም ማለት ነው። ሁሉም እባክህ ማይሆን ነገር ህልም ብቻ አታውራ ቅዠት ነው ይሄ ምናምን ሲሉት፣ የሆነ ጓደኛው ደግሞ አንተ ዳይሬክተር ምናምን ስትሆን እኔ ካሜራማን ሆናለሁ የሆነ ነገር አብረን ነው የምንሄደው ምናምን ሲል የሚደግፈውን ሰው አገኘ። ያንን ሰው ይዞ ምን አለ? እንውጣ፣ ከነዚህ ተለይተን እንውጣ፣ የሆነ ቤት ተከራይተን በግል እንኖራለን። ያኔ ብር ራሱ የለውም፣ እንደ ዛሬ ብር የለውም። በቃ ያንተን ዓላማ በውስጣቸው ራሱ ከሚቃወሙ ሰዎች ራቅ አለ እዛ መድረክ። እኔ በጣም እንትን አለኝ። ስለዚህ ዛሬም አንተ ዓላማዬን ማይደግፍ ጓደኛ ምንም አይጠቅምህም፣ ያከስርሃል እንጂ። ዛሬ የሚል ዛሬን ብቻ የሚያይ አንተ ዓላማዬ ብለህ ያስከውን ነገር ኔጋቲቭሊ እንድትረዳ በቃ ተስፋ እንድትቆርጥ የሚያደርግ ጓደኛ አይደለም። ከዚህ ጓደኛ መራቅ አለብህ። የምር በቃ መራቅ አለብህ። ሌላው ደግሞ ምን አይነት ጓደኛ ይኑረኝ ካልክ በዚህ አሁን ካየነው በተቃራኒ በቃ ዓላማዬን የሚደግፍ ሐሳቤን የሚደግፍ ይሄን ነገር ሊሰራ ነው ይሄን ነገር ወደፊት አደርጋለሁ ስትል አው ታደርጋለህ ትችላለህ የሚል የሆነ አፍ ላይ ብቻ አይደለም ከውስጡ የምናገር ጓደኛዬ አንተ እንደምትችል በቃ እንድታምን የሚያደርግ ፖዚቲቭ ኮሜንቶችን የሚሰጥ ካንተ የሚበልጥ ሊሆን ይገባል።
ከአንተ በቃ በእውቀት የሚበልጥ ትልልቅ ሰው ከትልልቅ ሰው ጋር ስትሆን ትልቅ አስተሳሰብ በቃ የተሻለ አስተሳሰብ ይኖራል። በቃ ከአንተ ተለቅ ከሚሉ ከነሱ መማር ከምትችላቸው ሰዎች ተለቅ ማለት ደግሞ ይሄ አካላዊ ትልቅነት ምናምን አይደለም። አእምሯቸው ተለቅ ከሚል የአንተን ሀሳብ የሚደግፉ ጓደኛ ሊሆን ይገባል። ከማንኛውም ሰው ጋር ስትውል አላማይን ማይደግፍ ከሆነ አንተን በቃ ተስፋ እንድትቆርጥ የሚያደርግ ከሆነ ያ ጓደኝነት ዘላቂነት ሊኖር አይገባም። ተስፋ እንድትቆርጥ ያደርግሃል። በዚህ ዓለም ላይ እንዳይሳካልህ ነው የሚያደርገው። ነገን ዛሬ ላይ ነው የሚሰራው። ዛሬ ላይ የመረጥከውን ነው። ህይወት ምርጫ ናት። ህይወት ላይ ምርጫ አለ። ስለዚህ በቃ ጓደኛ መምረጥ አለብህ። የአንተን እቅድ፣ የአንተን አላማ፣ የአንተን ሀሳብ እንደሚሳካ የሚያምን የሚያበረታ ጓደኛ ሊኖር ይገባል። ግን ከአንተ በታች ሆኖ በቃ ኔጋቲቭ ነገሮችን እየወረወረ ተስፋ የሚያስቆርጥ ጓደኛ ሊኖር አይገባም። በጭራሽኑ እንደዚህ አይነት ጓደኛዬን በቃ ተወው። እሱ የራሱን ህይወት ይኖር። አንተ አላማ አለ። እንዳንተ አይነት አላማ ያለውን ሰው ፈልግ፣ ከሱ ጋር ዋል። በቃ የተሻለ ነገር ለማግኘት ጥረት አድርግ። ደግሞ ሞክረ የምታጣው ነገር የለም። ተስፋ አትቁረጥ። እዚህ ጋር ኃይሌ የተናገረውን ቪዲዮ ሞክር እምቢ ካለህም ሞክር ነው። ጊቫፕ የሚል እኔ ጋ ያለ በቃ እንደውም የሚቆጨን ነገር ያልሞከርነው ነገር ካለን ሞክረኑ ካልተሳካ እንዳይቆጭ። ስለዚህ ደጋግመን ተስፋ መቁረጥ በእኔ ጋ ቦታ የላት። ልክ ነው። ሞክር በቃ። የዛሬ ቪዲዮ ይህን ይመስላል። በቀጣይ ደግሞ በህይወቴ የተማርኩትን ገራሚ ቪዲዮዎችን ይዤ እስከምመጣ በሰላም ቆዩልኝ። ሰብስክራይብ ካላደረግ ሰብስክራይብ አድርገኝ። ወዳችኋለሁ።